ቲክቶክ ላይ እንደዚህ ቫይራል መውጣት ትፈልጋለህ? እንግዲያውስ ይህ ቪዲዮ ላንተ ነው። ቲክቶክ ላይ እነዚህን ነገሮች ካላወቅ ከቪዲዮ ቫይራል አይወጣም። ብዙ ሰዎች ቲክቶክ ላይ ቪዲዮ ብዙ ጊዜ ይጭናሉ። ነገር ግን ቪው 0 ነው፣ ላይክ 0 ነው፣ ፎሎወር 0 ነው። ከዛ ቲክቶክ አይሰራም ይላሉ። ነገር ግን ችግሩ ከቲክቶክ አይደለም፣ እነሱ የቲክቶክ አልጎሪዝምን ካለማወቅ አንጻር ነው እንጂ። ዛሬ በዚህ ቪዲዮ ቲክቶክ ላይ ቫይራል የሚያወጡን 6 ምርጥ ሚስጥሮች አሳያለሁ። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በቀጣይ የቲክቶክ ቫይራሎች እናንተ ናችሁ። ይህ ቪዲዮ ለእናንተ ነው። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብላችሁ የደወል ምልክቱን በመጫን ኦል ሚለውን በመንካት ቤተሰቡ ላይክ ማድረጉ። ወደ ቪዲዮ እንሄዳለን። አንደኛውና የመጀመሪያው ቲክቶክ ላይ ቪዲዮዎች ቫይራል ሊያወጣልህ የሚችለው ነገር በምነግርህ መንገድ ስራ። ቪዲዮዎችን አታስረዝም። ከ5 ሰከንድ እስከ 30 ሰከንድ አድርግ። ከ5 ሰከንድ እስከ 15 ሰከንድ ያሉ ቪዲዮዎች በጣም ቲክቶክ ላይ በጣም ቫይራል የመውጣት እድል አላቸው። ስለዚህ ቪዲዮዎችን ስትሰራ ከ5 ሰከንድ፣ 5 ሰከንድ፣ 10 ሰከንድ፣ 15 ሰከንድ ሞር በጣም ቫይራል የመውጣት እድሉ ይኖራል ማለት ነው። ቢበዛ ከ5 ሰከንድ እስከ 30 ሰከንድ ነው ማድረግ ያለበት። አጭር ቪዲዮዎች በጣም ቫይራል የመውጣት እድል አላቸው። ስለዚህ ቪዲዮውን አታስረዝም። 5፣ 6፣ 7፣ 8 ሰከንድ ከነዚህ ቫይራል እስክትወጣ ድረስ ከ5 ሰከንድ እስከ 15 ሰከንድ በላይ አትሄድ። 5 ሰከንድ እስከ 15 ሰከንድ በጣም ወሳኝ ነው። ቫይራል የመውጣት እድሉም በጣም ሰፊም ስለሆነ ማለት ነው። ሌላኛው ምንድነው? ፈጣን ኤዲቲንግ ተጠቀም። ኤዲት በምታደርግ ሰዓት፣ ቪዲዮውን በምታቀናበር ሰዓት ስፒድ ትጨምርም። ፈጣን የሆነ ቪዲዮ ቲክቶክ ላይ በጣም ቫይራል የመውጣት ቻንስ አለው። ሌላኛው ደባሪ ወይም ቦሪንግ የሆነውን የቪዲዮውን ፓርት መጀመሪያ ላይ አታስቀምጥ። ከቪዲዮ መጀመሪያ ላይ አስቂኝ ወይም ሊያዝናና የሚችል የሰዎችን ቀልብ ሊይዝ የሚችል ነገር አስቀምጥ። ስለዚህ ከቪዲዮ መጀመሪያ ላይ አስቂኝ የሆነችውን ፓርት መረጥ አድርገህ ከቪዲዮ መጀመሪያ ላይ ማስቀመጥ አለብህ። ዋናው ሚናው የሚጫወተው ከቲክቶክ ቪዲዮ ላይ ከ1 ሰከንድ እስከ 3 ሰከንድ ያለችው አነስ። ስለዚህ ከ1 ሰከንድ እስከ 3 ሰከንድ ያለውን ነገር ሆክ መጠቀም አለባችሁ። አስቂኝ የሆነው ፓርት ወይም ደግሞ ሊያዝናና የሚችለውን ፓርት መጀመሪያ ላይ ማስቀመጥ አለባችሁ። ስለዚህ ከቪዲዮአችሁ መጀመሪያ ላይ አስቂ ፓርቷን ማስቀመጥ አለባችሁ፣ ወይም ታዝናና የሚችለው ማለት ነው። ወደ ሁለተኛው እንሄዳለን። ሁለተኛው ማወቅ ያለባችሁ ቪዲዮአችሁን ቫይራል የሚያወጣላችሁ የቲክቶክ አልጎሪዝምን በደንብ ማወቅ ነው። የቲክቶክ አልጎሪዝም ምን ይወዳል ብላችሁ ማወቅ ነው። የቲክቶክ አልጎሪዝም ምን እንደሚወድና ምን እንደሚያስፈልገው፣ ምን ሲሰራ እንዴት ቫይራል እንደሚሆን ማወቅ ነው። የቲክቶክ አልጎሪዝም የሚወዳቸው ነገሮች አንደኛው ላይክ፣ ኮመንት፣ ሼር፣ ሴቭ ካደረጉላችሁ የእናንተን ቪዲዮ የቲክቶክ አልጎሪዝም ይህንን ይወዳል። ሰዎች ላይክ እና ኮመንት፣ ሼር፣ ሴቭ ባደረጉ ቁጥር ይህ ቪዲዮ ጠቃሚ ነው፣ ቆንጆ ነው ብሎ ስለሚያስብ ለሌሎቹ ሰዎች እንዲያዩት ይገፋላችኋል ወይም ደግሞ ያዳርስላችኋል። በዛን ሰዓት የእናንተ ቪዲዮ ቫይራል ይወጣል ማለት ነው። አንደኛው ይሄ ነው። የእናንተን ቪዲዮ ሰዎቹ ላይክ አድርገውታል ወይ፣ ኮመንት አድርገውታል ወይ፣ ሼር አድርገውታል ወይ፣ ሴቭ ያደርጉታል። በዚህ ጊዜ የቲክቶክ አልጎሪዝም ይህንን ያያል። ቪዲዮአችሁን በጫናችሁ ጊዜ ይህንን ነው የሚያዩ። ሰዎች ቪዲዮአችሁ እስከ መጨረሻው ካዩ ቪዲዮ ጠቃሚና ቆንጆ ነው የሚያስበው የቲክቶክ አልጎሪዝም። ይህ ቪዲዮ ቆንጆ ነው፣ ጠቃሚ ነው፣ ሰዎች እስከ መጨረሻው ያዩት ጠቃሚ ነው ብሎ ስለሚያስብ ለሌሎች ሰዎች ያደርስላችኋል ማለት ነው። ቪዲዮ ስትሰሩ መጨረሻ ላይ ማስቀመጥ ያለባችሁ ነገር ከቪዲዮአችሁ መጨረሻ ላይ ሁሌም ቪዲዮ ሲሰሩ ላይክ፣ ኮመንት፣ ሼር አድርግ። የሆነ ሀሳብ ሰጣችሁ፣ የሆነ ሀሳብ ተናግራችሁ እናንተስ ምን ታስባላችሁ ኮመንት ጋር ጻፉልኝ የሚለውን ነገር አለመርሳት ነው። ሶስተኛው እና ዋናው ማወቅ ያለባችሁ የቲክቶክ አልጎሪዝም የሚፈልገው ወይም ደግሞ የቲክቶክ ቪዲዮአችሁ ቫይራል የሚያወጣላችሁ ነገር ምንድን ነው? በተከታታይ ቪዲዮ መፖስት፣ ቀን በቀን ቪዲዮ ፖስት ማድረግ ሳታቋርጡ ሁሌም ቪዲዮ እየሰራችሁ ፖስት ማድረግ። ኮንሲስተንሲ የቲክቶክ አልጎሪዝም በጣም ይወዳል ማለት ነው። ለምሳሌ ዛሬ 3 ቪዲዮዎች ነው ወይም ደግሞ 1 ቪዲዮዎች ነው። የዛሬ ሳምንት 1 ቪዲዮ ብጭን ይሄ ልክ አይደለም። በቀን አንዳንድ ቪዲዮ ቢያንስ መጫን አለባችሁ ማለት ነው። ዛሬ ቪዲዮዎች ነው የዛሬ ሳምንት ብጭን ይሄ አይደለም የቲክቶክ አልጎሪዝም የሚፈልገው ነገር ማለት ነው። የቲክቶክ አልጎሪዝም የሚፈልገው ምንድነው? በተከታታይ ሁሌም አክቲቪቲ ማድረግ፣ ሁሌም ቪዲዮ አፕሎድ ማድረግ ነው። ስለዚህ ቀን በቀን ቪዲዮ እየሰራችሁ አፕሎድ ማድረግ አለባችሁ ማለት ነው። ሁሌም ቪዲዮ ሲሰሩ የሆነ ቀን የእናንተ ቪዲዮ አንድ ቀን ቡም ይላል ማለት ነው፣ ቫይራል ይወጣል። አንዴ ቫይራል ከወጣችሁ ደግሞ በቃ የሚመልሳችሁ የለም ማለት ነው። ስለዚህ ሁሌም ቪዲዮ መስራት፣ ሁሌም ቪዲዮ እየሰሩ አፕሎድ ማድረግ አንዱ የቲክቶክ አልጎሪዝም የሚፈልገው ነገር ነው ማለት ነው፣ ወይም የሚወደው ነገር ነው። ተቋርጦ ቪዲዮ እየሰራችሁ አፕሎድ አድርጎ ከምትሰሩት አንድ ቀን በቃ ያልጠበቃችሁት ቪዲዮ ቫይራል ይወጣል ማለት ነው። ኮንሲስተንሲ የቲክቶክ አልጎሪዝም ከሚወዳቸው ነገሮች አንዱ ነው ማለት ነው።
አራተኛውና ማወቅ ያለባችሁ ነገር ምንድነው? ኮንተንት ነው። ኮንተንት ወይም ደግሞ ይዘት ማለት ነው በአማርኛ። እናንተ ቪዲዮ የምትሰሩበት የራሳችሁ የሆነ ይዘት ወይም ኮንተንት ሊኖራችሁ ይገባል። ሁሌም በአንድ አይነት ኮንተንት ወይም ደግሞ በአንድ አይነት ይዘት መስራት አለባችሁ። መቀላቀል የለባችሁም። ለምሳሌ ስለ ሙዚቃ ከሆነ ስለ ሙዚቃ፣ ስለ ዳንስ ከሆነ ስለ ዳንስ፣ ስለ እምነት ከሆነ ስለ እምነት፣ ስለ አስቂኝ ነገር ከሆነ ስለ አስቂኝ አንድን ነገር መምረጥ አለባችሁ። ለምሳሌ አስቂኝ ወይም ኮሜዲ ነገር ከሆነ ሁልጊዜም ስለ አስቂኝ ስለ ኮሜዲ ነገር መስራት አለባችሁ ማለት ነው። ስለ እምነት ከሆነ ደግሞ እንዲሁ ሁልጊዜም ስለ እምነት፣ ሙዚቃ ነክ፣ ዳንስ ነክ እንደዚህ ከሆነ በቃ አንድ ኮንተንት መምረጥ ማለት ነው። አንድ ይዘት የምትለቁ ከሆነ ነገር ደግሞ ሙዚቃ፣ ከዛ ደግሞ የቲክቶክ አልጎሪዝም ይህንን አይወድም። ምክንያቱም አካውንታችሁ ምን እየሰራ እንደሆነ ለማወቅ ያስቸግረዋል፣ ያወዛግበዋል ማለት ነው። ስለዚህ የእናንተ አካውንት ምን እየሰራ እንደሆነ ለማወቅ ጊዜ ይፈጅበታል። ቶሎ ቫይራል አትወጡም፣ ቫይራል ልትወጡም አትችሉም። ምክንያቱም ኮንተንት እየዘበረቃችሁ ስለሆነ። ስለዚህ አንድ ኮንተንት መምረጥ ዋናው የቲክቶክ አልጎሪዝም ከሚፈልጋቸው ነገሮች አንዱ ነው። በአንድ ኮንተንት ጸንታችሁ ቪዲዮ ስሩ ማለት ነው። ኮንተንቶችን ወይም ይዘቶችን ቀላቅላችሁ ስትሰሩ አካውንታችሁን ነው ትገሉት። አይደለም ቫይራል ለመውጣት አካውንቱን ራሱ ትገሉታላችሁ ማለት ነው። ይህንን አታድርጉ። በአንድ ኮንተንት ወይም ይዘት ጸንታችሁ ሁልጊዜም ቪዲዮ በዛ ስሩ ማለት ነው። አምስተኛ ላይ ማወቅ ያለባችሁ የምነግራችሁ ምንድነው? አካውንታችሁን ሊገሉባቸው የሚችሉ ነገሮችን አምስተኛ ላይ እነግራችኋለሁ። አንደኛው የምትሰሩት ቪዲዮ ረጅም መሆን የለበትም። ቅድም እንዳልኳችሁ ከ5 ሰከንድ እስከ 15 ሰከንድ ቢበዛ እስከ 30 ሰከንድ መሆን ያለበት። ምክንያቱም በረዘመ ቁጥር ሰዎቹን ይደብራቸዋል። አጭር ከሆነች ቶሎ በቃ ፍጥን ያለች ኤዲቲንግ ያላት ጥር ያለች ከ5 ሰከንድ እስከ 15 ሰከንድ በጣም ጽድት ያለች፣ ይሄ በጣም ቫይራል የመውጣት ቻንስ አለው ማለት ነው። ይህን ካላረጋችሁ ቪዲዮ ካስረዘማችሁ አካውንታችሁን ትገሉታላችሁ ማለት ነው። ሁለተኛው ቪዲዮዎቻችሁ ጋር የማይሄድ ታጎችን መጠቀም። ቪዲዮ አፕሎድ ስታደርጉ ከቪዲዮዎቻችሁ ጋር የማይሄዱ ሃሽታጎችን መጠቀም። ይሄ አንዱ አካውንታችሁን ሊገልባችሁ የሚችል ነገር ነው። ከሰራችሁት ቪዲዮ ጋር ሊሄዱ የሚችሉ ሃሽታጎችን ነው መጠቀም ያለባችሁ እንጂ ከእናንተ ቪዲዮ ጋር ሊሄዱ የማይችል ሃሽታግ አትጠቀሙ። ስለዚህ ከቪዲዮአችሁ ጋር ማይሄድ ሃሽታግ ከተጠቀማችሁ አካውንታችሁን ይገልባችኋል ማለት ነው። ሌላኛው ምንድነው? ሆክ የሌለው ቪዲዮ መስራት ነው። ቪዲዮ ሆክ የሌለው ከሆነ የሞተ ነው። እይታ ማይኖረው፣ ላይክ ማይኖረው፣ ለአካውንታችሁ ምንም አይጠቅምም። ቪዲዮ ስሰሩ ሆክ ማድረግ የሰዎችን ትኩረት ሊስብ፣ ሰዎች ስክሮል አድርገው እንዳያሳልፏችሁ ሰዎችን የሚይዝ ነገር ነው። ለምሳሌ ይህንን ካላየህ ይቆጫል ብትሉ ይሄ ራሱ አንድ ሆክ ነው። አንድ የማታውቀው ሚስጥር ልንገር፣ ይህም ሆክ ነው። ስለዚህ እንደዚህ ሆክ የሆኑ ቃላትን መጠቀም አለብን ማለት ነው። ሆክ ማለት ምንድነው? ሰዎቹ የእናንተ ቪዲዮ ሲደርሳቸው ስክሮል አድርገው እንዳያሳልፉባቸው የሚይዛቸው ነገር ወይም ቴንሽናቸውን የሚይዝ ሰዎች ራሳቸውን የሰዎችን ትኩረት ሊይዝ የሚችል ነገር ነው። ለምሳሌ የሰዎችን ትኩረት ከሚይዙ ሀረጋት መካከል ይህንን ካላየህ ይቆጫል ብትለው ይህ ነገር ምንድን ነው ብሎ አያሳልፍም። ቪዲዮን ለማየት ያስባል ማለት ነው። ወይ ደግሞ ቴንሽኑ ትኩረቱን ወደ ቪዲዮ ያደርገዋል። አንድ የማታውቀው ሚስጥር ልንገርህ ብትለው እንደዚህ ምንድን ሚስጥር ይነግረኝ ነው ብሎ ያሳልፈው ለማየት ያስባል ማለት ነው። ሌላኛው ምንድነው? ሁልጊዜ ቪዲዮ አለመፖሰት፣ ኮንሲስተንሲ አለመኖር ማለት ነው። ይህ ኮንሲስተንሲ ወይም ደግሞ ሁልጊዜ ቀን በቀን ቪዲዮ አለመፖሰት 100% አካውንታችሁን ሊገልባችሁ የሚችል ነገር አንዱ ይሄ ነው። ሁልጊዜ የማይፖስት ሰው አካውንቱ የተመታ ነው ማለት ነው። ቢያንስ ቀን በቀን አንዳንድ ቪዲዮ መፖሰት አለበት። ቀን በቀን ወይም ኮንሲስተንሲ ቪዲዮ የማይፖስት ሰው አካውንቱ ይሞታል ማለት ነው። ሌላኛው አካውንታችሁን ሊገልባችሁ የሚችለው ምንድነው? አንድ ኮንተንት አለመምረጥ ነው። የተለያዩ ኮንተንቶችን ወይም ይዘቶችን መዘበራረቁ፣ አንድ ቀን ኮሜዲ፣ አንድ ቀን ሙዚቃ፣ አንድ ቀን ዳንስ፣ አንድ ቀን ስለምነት፣ ይሄ በጣም አካውንታችሁን ሊገልባችሁ ከሚችሉ ነገሮች አንዱና ዋነኛው ነው ማለት ነው። ስለዚህ ኮንተንት አትዘባርቁ። በአንድ ኮንተንት ወይም በአንድ ይዘት ጸንታችሁ ቪዲዮ ስሩ፣ ፖስት አድርጉ ማለት ነው። ሌላኛው ስድስተኛው ምንድነው? ስድስተኛውና የመጨረሻው ኮል ቱ አክሽን ተጠቀሙ። ኮል ቱ አክሽን ማለት ቪዲዮአችሁ መጨረሻ ላይ ሰዎች ፎሎ፣ ላይክ፣ ሼር እንዲያደርጓችሁ ማሳሰብ ወይም መንገር ማለት ነው። ስለዚህ ከቪዲዮአችሁ መጨረሻ ላይ ሁልጊዜም ኮል ቱ አክሽን መጠቀም አለባችሁ። ፎሎ፣ ላይክ፣ ሼር አድርጉ የሚለውን ቃል አለመርሳት። ምክንያቱም ፎሎ ላይሏችሁ ይችላሉ፣ ላይክ ብሏችሁ ፎሎ ላይላችሁ ይችላሉ ካላሳሰባችኋቸው።
ነው። ስለዚህ ከቪዲዮዎቹ መጨረሻ ላይ ሁልጊዜም ቪዲዮ ሲሰሩ ፎሎ፣ ላይክ፣ ሼር አድርጉ የሚለውን ቃል አለመርሳት ማለት ነው። ምክንያቱም ይሄ እናንተን አካውንታችሁን ያሳድግላችኋል፣ ተከታዮቻችሁ እንዲበዙ ፎሎ ሲያደርጓችሁ ተከታዮቹ ይበዛል። ሼር ፎሎ በጣም ወሳኝ ቃል ነው ማለት ነው። ከቪዲዮአችሁ መጨረሻ ላይ ሁልጊዜም ቢሆን ይህንን አትርሱ። ዛሬ የቲክቶክ አልጎሪዝም ወይም ደግሞ ቲክቶክ ላይ ቫይራል የሚያወጧቸውን 6 ነገሮችን አየን ማለት ነው። ስለዚህ ቪዲዮ ከተመቻችሁ ሰብስክራይብ ብላችሁ ቤተሰብ ሁኑ። ተጨማሪ ስለ ቲክቶክ ብዙ ነገሮችን ቪዲዮ እየሰራን ከዚህ ቻናል እንጭንላችኋለን። ከዚህ በፊትም ቪዲዮ ሰርተን ጭናላል፣ ገብታችሁ ማየት ትችላላችሁ። ሰብስክራይብ ብላችሁ ቤተሰብ ሁኑ፣ ላይክም አድርጉ።